ወተን ተዝናናን ጨፈርን አበድን ምናምን የስካር መንፈስ እንዳለ ሆኖ የሆነ ብዥታዎች አሉ የምታስተውሳቸው ነገሮች እዛ እኔ ትዝ የሚለኝ ምንድነው ሁለቱ እየተሳሳሙ ወደ መኝታ ቤት እንደገቡና እኔ ሶፋ ላይ እንደተኛው እሷ እኔ መስየው ነው እና ይሄንን ያወቅኩት ከሆነ ጊዜያት በኋላ ነው ማለት ነው መስማት አልፈልግም ጓደኛዬ አንቺ ራስሽ ስለሷ ተከራካሪዎች ሊከሱ የነበሩትን አንተና ከለከልኩኝ ያ ሁሉም ያዙትን ቪዲዮ ያዝሽው ቪዲዮ ላ ሁሉም ጋር ጠፋውና እኔ ጋር ብቻ ቀር ሰላም ጤና ይስጥልን የዛጎል ሚዲያ ቤተሰቦች እንደምን ሰንብታችኋል ዛጎል ሚዲያ የተለያዩ ማህበራዊ አስተማሪ ጉዳዮች የሚቀርቡበት የዩቲዩብ ቻናላችን ነው ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉን አዲስ ያልሆናችሁ ደግሞ ፕሮግራማችንን እንደሁል ጊዜው ላይክ ሼር እና ኮሜንት በማድረግ ከኛ ጋር ቆዩ እኔ የፕሮግራሙ አቅራቢ ዋለልኝ ገሰሰ ነኝ ለዛሬ አንዲት ባለ ታሪክ እንደተለመደው ስቱዲዮአችን ይዘን ቀርበናል ባለ ታሪካችን ወደኛ ያመጣትን ታሪክ ገጠመኞቿን በሙሉ የምታጫውተን ይሆናል የምታጫውተን ገጠመኝ ሌሎች ተመልካቾች እንዲማሩበት በማሰብ ነው ብለናለች እኛ ከካሜራ ጀርባ ስናወራ እንኳን ደህና መጣሽ እንኳን ደህና ቆየኸኝ እስኪ ራስሽን አስተዋውቂ እሺ ስሜ ዳግማዊት ነው ተወልጄ ያደግኩት እዚሁ አዲስ አበባ ነው እግዚአብሔር ይመስገን የኑሮ ደረጃዬም በክላስም አሪፍ ሁኔታ ላይ ነኝ እግዚአብሔር ይመስገን ዳግማዊት ዛሬ ወደኛ ያመጣሽ ታሪክ ከመነሻው መቼም እኔና አንቺ ተነጋግረናል ለተመልካቾቻችን ዋና ዋና ሐሳቦችን አቅርቢልኝ እሺ ያው ወደ ጉዳዩ ከምገባ በፊት ያው እዚሁ መንደር ውስጥ ስታድግ ብዙ ጓደኞች ይኖርሃል አብራሃቸው የምትኖራቸው ሰዎች ይኖራሉና በጣም አብራኝ ያደገሽ ጓደኛ አለችኝ አብራኝ ተምራ ከኤሌመንተሪ ጀምሮ እስከ ሃይ ስኩል አብረን የተማርነው ነርሰሪም እንደዛው እና በብዙ ነገሮች መካከል እሷ አለች ያንድ አካባቢ ልጆች ናቸው አዎ ያንድ አካባቢ ልጆች ነን ከብዙ መካከል አሁን ልክ ከፍ ስትል ነው እንዳሁኑ ይሄ የልብ ጓደኛ ምናምን ይባለው እንጂ በፊት ያው ጓደኛ ትባባላለህ ከዛ ወደ ልብ ጓደኝነት ተቀየረና ምንም ነገር ቢፈጠር አብረን ነው የምናሳልፈው አብረን ነው የምንሆነው ብዙ ነገራችንን የትምህርት እንትናችንም ጭንቅላታችንም እኩል ነን ለማጥናትም ቢሆን ነገሮችን እንትን ለማለት እኩል ነን እና እሷ ስሟ ፋሲካ ይባላል እኔ ደግሞ በቃ ከሰፈር ውስጥ ካሉት ሰዎች አንፃር እኔም ከኔ ጋር የመግባባት ጭንቅላታችን እንስማማለን ብቻ በጣም የተቀራረብናችሁ ናችሁ እሷ በእድሜ ኩያ ናችሁ ኩያ ነን በእድሜ ኩያ ነን ግን ትንሽ እሷ በኑሮ ደረጃ ትንሽ በለጠ ተላለች እኔ ያው ካንስተኛ ዝቅተኛ ከሆነ ፋሚሊ ነው የወጣሁት ከሷ አንፃር ማለት ነውና በቃ እኔ ጋር ነገሮችን በራሴ ሰርቫይቭ የማድረግ ነገር ነው ያለው እሷ ጋር ደግሞ ቤተሰቦቿ ናቸው ሙሉ ነገር ሰርቫይቭ የሚያደርጉላት የተለያዩ ነገሮችን የሚያስተካክሉላት ቤተሰቦቿ ናቸውና በጣም በብዙ ነገር ታግዘኝ ነበር ይሄ ስልክ አሁን ትምህርት ቤት ውስጥ የትራንስፖርት አልቸገርም እሷ ናት የምትከፍልልኝ እና ደግሞ ትምህርት በመማርበት ታይም ኖት ጽፍ ነበር ለሚቀሩ ተማሪዎች ማይመጡ ተማሪዎች ኖት ጽፍና በዛም እቀበል ነበርና ነው ንግድ ጀመርሽ አዎ እንደዛ ነው ማለት ቤተሰቦችን ላለማስቸገር ካለህ ነገር እናትን ካለማስቸገር ካለ ነገር እንደዛ ነው የጀመርኩትኝና በጣም ክሎዝ ነን ልልህ ነው ከሷ ጋር ምን ጊዜምና ልክ ዩኒቨርሲቲ ግራጁዌት ልክ ዩኒቨርሲቲ ስትሄድ ሁለታችንም እሷ እኔ ሐዋሳ ዩኒቨርሲቲ ደረሰኝ እሷ ደግሞ ዲላ ደረሳት ከዛ አስቀየረችና ሐዋሳ አደረገችው አንድ ካምፓስ ሆነን ማለት ነው ጓደኝነት አዎ አንድ ካምፓስ ሆነን ምክንያቱም የሆነ ስትነጋገር ከምትስማማው ሰው ጋር ነው የምትሆነውና አንድ ካምፓስ ሆነን ቤተሰቦቿ በጣም ስለሚያውቁኝ ስለሚተማመኑብኝ እንትን አሉ ሙሉ ወጫችንን ሸፍነው ላኩን ማለት ነው የሷ ቤተሰቦች የኔ ቤተሰቦች ሳይሆን እኔ እንደውም ቀርቼ እዚህ እየሰራው ልማር ነበር ግን አይሆንም ብለው ልወጫችንን ሸፍነው ላኩን በየወሩ ተቆራጭ የሚያደርጉት እነሱ ናቸው በየወሩ የሆነ ነገር የሚያደርጉት እነሱ ናቸው ማለት ነው የሁለታችን ነው የተባረከ ቤተሰብ እና በዚህ ሁኔታ እንግዲህ የትምህርት ቤት የግቢ ላይፋችንም ቀጠለ እና
እንደነገርኩ እኔ አውቃለሁ የመጣሁበትን የኑሮ ሁኔታ የመጣሁበትን ላይፍ እኔ ማቅሰው ነኝና ትንሽ ለውጭ ነገር ብዙ መጋበዝ አይነት ሰው አይደለሁም በፊትም 12ም ስማር ምንም ሃይስኩልም ስማር ለውጭ ነገር መጋበዝ አይደለሁም ማለት ለውጭ ነገር ስልክ ሄጂ ውጪ ሴሌብሬት ማድረግ አይነት ሰው አይደለሁም ከጓደኞቼ ጋር ሌላ ቦታ መዝናናት ነገር መዝናናት ማበዛ ሰው አይደለሁኝምና እሷ ደግሞ ትንሽ ያላትም ስለሆነች ይሄ መያዝ የሚባለውን ነገር አታውቀውምና ቤተሰቦቿ ከኔ ጋር እንድትሆን የሚፈልጉት የሆነ ቁም ነገረኛ ናት እሷና ቁም ነገር ስለምታውቅ የሆነ ትመልሳታለች ወደ ዩኒቨርሲቲ ከመሄዳችሁ በፊትም ነው ወይስ እዛ ከረገባችሁ በኋላ ነው? አይ ወደ ዩኒቨርሲቲም ከመሄዳችን በፊት ትንሽ እንትንትል ነበር ማለት ዳይ አሁን ይከበር የለ በየትምህርት ቤቱ ምናምን እና እሱን ታከብር ነበር ምናምን ቤተሰቦቿ ያን ያክል ፍላጎት የላቸውም ግን ኢሶኬ ነው ምንም ወጣ ያለ ነገር ታደርጋለች ሳይሆን ለነሱ ያም ነገር ኮምፈርት አይሰጣቸውምና አስተዋይ ናት ብለው ነው አንቺ ወደ እነዚህ አይነት ነገሮች ስለማትሄጂ አንቺ ጋር መሆኗን ይወዱታል እንደ ሰክነት ያዩታል ማለት ከዛ ግቢ ላይም ደግሞ ያው ታድጋለህ ጓደኞች ትጨምራለህ ምናምን እኔ ከሷ ውጪ ጓደኛ የለኝም ሲከፋኝም የሆነ ነገር ሲሆንም ማዋየው ማናገረውም እሷ ነው ማለት ነውና እሷ ግን ተጨማሪ ጓደኞች መያዝ ጀመረች ማለት እዛ ግቢ ላይ አንድ ዶርም አይደለንምና ዶርሜቶቿን ትንሽ ከነሱ ጋር መውጣት የተለያዩ ነገሮች ማድረግ አንዳንዴ ታስቸግራለች ስለ ይሄ ወጣ ያሉ ግቢ ማንንም ይቆጣክ ስለሌለ የሚናገር ስለሌለ ወጣው ያድራሉ ይጠጣሉ ምናምን ነገሮች የመዝናናት ታበዛለች ማለት ነው እና በእንደዚህ ሁኔታ ሆኖ ዩኒቨርሲቲ አለቀ ተመረቀን እኩል ግራጁዌት አደረግን አሪፍ ነጥብ ነበር ያመጣሁትኝ ቤተሰቦቿም ተደሰቱ የኔም እናት ተደሰተች የኔ ቤተሰቦችም ተደሰቱ በጣም ምርቃታችን በዚህ ያለፈ በነገራችን ላይ የነሱ ፋሚሊ ድርጅት ስለነበረ ወዲያው ነው ስራ ያገኘነው እነሱ ጋር ማለት ነው እና የዚህን ያክል ከሷ ጋር ቀረረብነት አለን ማለት ነው በጣም ክሎዝ ነንና ነገሮች እንደዚህ ሆኑ ከዛ በመሃል እኔ ኑሮም ብቻዬን ሰርቫይቭ ማድረግ መጀመር እንዳለብኝ ተሰማኝ ከቤተሰብ ወጥቼ የራሴን ነገሮችን ማመቻቸት እንዳለብኝ የራሴ የሆነ ነገሮችን ማድረግ እንዳለብኝ ተሰማኝና ብቻዬን ወጣሁና እነሱ ጋር ስራ ከጀመርሽ በኋላ ማለት ደሞዙም ደህና ነበረ ይከፈለኛል እማጣውም ነገር አይኖርም አባታዋ ነበር የሚወስደን ምናምን እኛ እንድንጠነክር ነው ገባክ በስርዓቱ ሲቪ ያስገብተን ነው ምናምን ግን የሆነ ብርታት እንዲሆነን ብሎ ነው ነገሮችን ከዛ እኔ ብቻዬን አይደለም የምኖረው እሷ ምን ማድረግ ጀመረች እሷ ጋር ነኝ እያለች ማውጣት ጀመረች ማለት ነው በመሃል እና በዛ ነገር ያው ብዙ ጊዜ እመክራታለሁ ግን ደግሞ ይሄ ነው ካልኳት አይሆንም በቃ እኔ ቤት እናገራለሁ ምናምን ብላት አንደኛዋን አርቃታለሁ ከኔ እሷ መዝናናትም ምንም ስትፈልግ እኔ አንቺ ጋር እንደሆነች አሳውቃ ነው የምትወጣው እና ሁሌ ይደውላል አባትየው ዳግማዊት እንዴት ናችሁ ደህና ናችሁ ጥናት አሪፍ ነው ሁሉ ነገር አሪፍ ነው ምናምን እና ማስተርሳችሁን ስሩ ምናምን ብሎ ያስጨንቀን ነበርና በቃ ያንንም እያለ ብቻ ከኔ ጋር ስለምንግባባም መመክራትም ነገር እንትን ስለምትል ስለምሰማኝ ብቻ እንላለን እንረዳዳለን ብዙ መጥፎ ቦታዎችም አይደለም ብዬ ስለማስበኔ ስለማላደርገው ብቻ እሷን መንቀፍ አልፈልግም ነበር በዛን ጊዜ ማለት ነው ምንድነው ግን የምትሄድበት ቦታ ክለብ ነው ወይ ወንድ ጓደኞች ጋር ነው አሏት ወንድ ጓደኞችም ግን ክለብ ነው በቃ ይሄ ለመዝናናት ያላት ፍላጎት ክለብ ትወጣለች ከተለያዩ ሰዎች ጋር ትገናኛለች ይሆናል አይደለ አሁን የሆነ ሰው የሆነ ወንድ በትተዋወቅ እሱ ጋብዝሻለሁ ካላት መሄድ ማለት ነው እና ግን እኔና እሷ ያለን ቀረቤታ ሁሉንም ነገር ነው የምትነግረኝ ያደረችበትን ቦታ የምትቀመጥበትን ቦታ ከማን ጋር እንደምትገናኝ ማንን እንደምታወራ ሁሉንም ነገር ቀጣይ ልታደርግ ያሰበችውን ሁላ ትነግረኝ ነበረ በሰዓቱ ማለት ነውና ነገሮቹ በዚህ ሁኔታ ቀጠሉ እስካሁን ያለው ነገር ሰላም ሆነ ማለት ነው ያው ትንሽ ዲቴይል ልንገርህ ብዬ ነው መልካም አይጥሩ ነው እና የሆነ ታይም ላይ እሷ ልደቷ ደረሰ የሆነ የወንድ ጓደኛ ነበራትና ማክበር እንደሚፈልግ ስለሷ የሆነ ሰርፕራይዝ ማድረግ እንደሚፈልግ ተናገረ እሺ ችግር የለም ለኔ ነው የነገረኝና እሺ ችግር የለም ይዣት ወጣለሁ አልኩኝ ማለት ነው ከዛ በመሃል ይጣላሉ
ሁለቱ እሱንም ይታወውና እሷ ድብርት ውስጥ ትገባለች። ያላት ሰው ስለሆነች እናስፈቅድና እነሱ መስሪያ ቤት አይደለም የሚሰራው እናስፈቅድና እኔና አንቺ ወጣ ብለን እንስናና በቃ ልደቴም ነው ደብሮኛልም ነገሮችን እንትን እንበል እናስተካክል ትለኛለች። እሺ አልኳት። ምክንያቱም አባቷም ስለሚፈቅድልን ፍቃድም ጠይቀን ስለማናቅ ሄድኩኝ። እንውጣ ተባባልን፣ ተስማማን፣ እቃዎቻችንን ያዝን። ከከተማ ነው የምትወጡት? ከከተማ ለመውጣት ወደ አዳማ ለመሄድ ማለት ነው። ያው በዛውም ሀገር ማወቅ ነው። እኔና እሷ አወቅ የሚባል ሐዋሳን የተማርንበትና እና አዳማ ሄድን። በቃ ከልክ በላይ ነው እንድትከፋም አልፈልገው። ከልክ በላይ ነው መወዳት። ነገሮቹ እያንዳንዱ እርምጃዎቿ ምናምን ስለምታሳውቀኝም በሷ ሙሉ እምነት አለኝ። ከጓደኛዋ ጋር የነበረው ጸብ ምንድነው ታውቂዋለሽ? ያው መቼም ዲቴል እናወራለን ስላልሽኝ መነሻው ምንድነው ብዬ ነው። እንደዛ በበርዝዴይ ላይ ያዘጋጅ ከነበረ ጓደኛዋ ጋር ምን አጣላችሁ? እሷ እንደው ጓደኛ ታበዛለች ያው እንደ ጓደኞችና ያ ደግሞ ለሱ ኮንፈርት አይሰጥም። እንዳልኩ ደግሞ ይሄ መዝናናት ያው ሴት ልጅ ስትሆን ክለብ ስትወጣ ዱር ነው የምትመስልህና ያ አልተመቸውም። በእርግጥ ያገኛትም እዛው ነው ግን አልተመቸውም። በቃ ያ ኮንፈርት አልሰጠውም። አንድ ሁለት ሲባባሉ ያው ጭቅጭቅ መጣ፣ አለመግባባቶች መጡ ማለት ነው። እዛ አዳማ ሄደን በጣም ጥሩ ጊዜ ማሳለፍ። ግን ዳግማዊት አሁንም ከኔም ጋር ስታወሪ በጣም በማስተዋል ነው የምታወሪው። ቤተሰቦቿ የሚያምኑሽ የልብ ጓደኛዋ ነሽ ማለት እየደበቅሽላትም ስለምትወጣ ማለት ነው። ግን እንደው እዛም ማለቱ እንደማይጠቅማት ትነግሪያት ነበር? በተደጋጋሚ ማለት አሁን አንዳንድ ነገሮች ላይ ሪስክ ወስጄ ታይምላት ነገሮች አሉ፣ የምታውልኝም ነገሮች እኮ አሉ። ግን ይሄ አንዳንዴ ልጅነትም ነው፣ ኑሮ ያስተምርሃል ይባላል አይደለ? እኛ ኑሮ አብስሎን ነው ትንሽ ያለንበትም ሁኔታና እሷ ጋር ልጅነት አለ ብዬ አስባለሁ። በምቾት ነው ያደገችው። ቤተሰቦቿ ማድረግ እንደሚችሉ እና ደግሞ ይሄ የሆነ የሀብታም ልጅ ስትሆን አንደርስታንድ የሚደረገው ገንዘብ አይጉደልብህ እንጂ ጭንቅላት መገንባት ላይ አይሰራም ብዙ ጊዜ ማለት ነው እንደማስተዋል። እና በጣም ይጎላታል። ገባ? ያ ነገር ነው እንጂ ከእሷ በሰዓቱ ይጠቅማል ብላ የምታደርገው ነገርና እኔ አሁን በጣም ከተጫንኳት ትጠፋለች በዛው። ገባ? ሰውም ታጣለች፣ መላሽም ታጣለች። ግን ራሷን ጠብቃ እንዴት መዝናናት እንደምትችል እያሳየኋትኝ ግፋ ሲልኮ አንድ ሁለቴ አብረት ለመውጣት ሞክራለሁ። በጣም ግፋ ሲል ማለት ነው። ግን የሆነ ራሷን እንድትረዳው ራሷን እንድትቆጣጠረው ነው ያንን ነገር ማደርገው ማለት ነውና ሞክሬያለሁ። ግን አይሆነ አንዳንዴ ትንሽ ማችላቸው ነገሮች አሉ። ካልተሰጠሽ ከባድ ለራስሽ ሲሰጥሽ ነው ነገሮችን ወደ ማስተዋል የምትመልሽው። እንዳልሽኝ ደግሞ በምቾት ውስጥ ስላለፈች የትኛውም ነገር ላንቺም የተረፈ የአባቷ ድርጅት አለ፣ እዛ ውስጥ ትሰራለች፣ ገንዘብ ታገኛለች። መጀመሪያም በምቾት ነው የመጣቸው። የኑሮ ፈተናውን ስላላየችውም ሊሆን ይችላል ብለን እናስብ። በደንብና ብቻ እመክራታለሁ ልልህ ነው። እዛ በጣም አሪፍ ጊዜ አሳለፍን። ልደቷንም አከበርን። አዳማ በጣም ደስ የሚል ነገር አሳለፍን። ከዛ ልንመጣ ኦልሞስት ነገ ወደ አዲስ አበባ ልንመጣ ዛሬ ማታ እራት እንብላ ምናምን ተባብለን ወጣን። ያው ሴት ስትሆን የምታወራው ነገር አይጠፋም፣ እንትን የምትልበት ነገር አይጠፋም። ብንጨምርኛ ከአንድ ሳምንት በላይም ደስ ይለን ነበረ አዳማ ማለት ነው። ግን ስራው አለ። አንዳንዴ ቤተሰቧ ነው ብለህም ስራ ዋናህም መናቅ የለብህም ብዬ ስለማስብ በቃ ነገ እንሄዳለን ተባብለን ሻንጣችንን አዘጋጅተን እራት መብላት ጀመርን። እና እራት እየበላን እያለ እዚህ ጋር ነው እንትንም ታሪኩ የሚጀምረው። እራት እየበላን እያለ እሷ በልታ ጨርሳ ለመታጠብ በወጣችበት አጋጣሚ የሆነ በጣም መልካም ወጣት በጣም የሚያምር አነጋገሩ ማለት እኔ ከዚህ በፊት እንደዚህ አይነት ለወንድ ልጅ እንደዚህ አይነት ስሜት ተሰምቶኝ ያቅም ስለ ይሄ ምደነግጥበት አይነት ሰው የለም። ስታየው በቃ ድንግጥ የሚያደርግ ለዘብተኛ የሆነ ካንተ ጭንቅላት ጋር ይገጣጠማል ብለህ የምታስበው ሰው ወደኔ መጣና ሰላም መቀመጥ ይቻላል መታወቅ ይቻላል ምናምን መባባል ተጀመረ ማለት ነው። እሷ ለመታጠብ ሄደችበት ሰዓት እሱ መጣ ማለት ነውና በቃ በጣም ስለ ቁጥብ የሆነ ሰው ነው። በጣም አስተዋይ ሰው ነው ምናምን። ወጣትም አይመስልም። አሁን ጊዜ ወጣት ታውቀዋለህ እንግዲህ ላንተ ማለት እና
ታበቃ የሆነ የመግባባትና ምን አለኝ ከአዲስ አበባ ነው የመጣሁትኝና ለምን ያዳማ ልጅ መስየው ለምን አዳማን አታስተዋውቂኝ ምናምን አስጎብኝ ምናምን ሲለኝ የመግባቢያው ሐሳብ ነው ይሄ እና እኔም ከአዲስ አበባ ነው የመጣሁትኝና ነገ እሄዳለሁኝ እኔም ማላቃትም ምናምን አልኩትኝ አንድ ሁለት የተባባለ እሷም መጣች ከእሷም ጋር ተዋወቁ ስለ የሆነ ጨዋታው ደረ አዲስ አበባ ልጅ ነኝ ምናምን ሲባልም በቃ አረኝ እዚህ ሰፈር ነኝ ምናምን ተባብሎ ጨዋታው ደራ ከዛ በኋላ ለምን አትቆዩም አብረን እንመለሳለን እኔ መኪና ስላለኝ አብረን መመለስ እንችላለን ምናምን ሲል በሰዓቱ አልተመቸንም ነበር ግዴታ ስራ መግባት ስላለብን ስልክ ተለዋወጥን ከኔም ጋር ከሷም ጋር ተለዋወጥንና ተመለስን ማለት ነውና ኦኬ እዛ ቦታው ላይ እናንተ መቆየት ስለማትችሉ እሱ ገና ሊዝናና የመጣበት ሰዓት ነው ገና እንደመጣ ነው አድራሻ ተለዋወጥን እኛ ወደ አዲስ አበባ ተመለስን እሱም ከሁለት ሳምንት ቆይታ በኋላ መሰለኝ ወደ አዲስ አበባ ተመለሰና በዛ ታይም ላይ ከጓደኛዬ ጋር ማውራት ይጀምራሉ እሱና ጓደኛዬ ማለት ኦኬ እናንተ ከተመለሳችሁ በኋላ በስልክ ያወራሉ ሁለቱ ያወራሉ በጣም ያወራሉ አሁን በፊት ነግሬሃለሁ ያለን ቅርርብነት አይደለ ኢቭን ማንንም ቢደውል አጠገቤ ነው የምታወራው ምንም ማለት አሁን መወጣት ተጀመረ ወጥቶ ማውራት ተጀመረ ምናምን ይሄ የውጭ ነገር እስከ ማስጠላት ደረጃ መድረስ ጀመረ ምናምንና እኔ ለጓደኛዬ በጣም ነው ደስ ያለኝ ስለ ገብቶኛል እሱን እንደምታወራው ነገር ማለት ነውና በጣም ደስ አለኝ እዚህ ሲመጣ እንደሚገናኙ ተነጋገሩ ምናምን በጣም አወሩ ሁለቱ ማለት ነው እና በዚህ ማለት አንቺስ ጋር ይደዋወል ነበር አይደዋወልም የተፈጠረው ነገር እሷ እኔ መስየው ነው እና ይሄንን ያወቅኩት ከሆነ ጊዜያት በኋላ ነው ማለት ነው እና መጣበከለ በቃ ማውራት ጀመሩ በጣም በቃ ክሎዝ የሆነ ነገርና መደበቅ ጀመርሽ ነገሮች አሁን በፊት ማንን እንደምታወራ የት እንደምትሄድ ምናምን አውቃለሁ ከዛ በቃ እኔ ደግሞ ማስጨነቅ አልፈለኩም ነገሮቹ ገብተውኛል ለጓደኛዬ ደስ ብሎኛል ባትነግረኝም ነገሮቹን መራቋ ቅርብ ይለኝም ግን ለጓደኛዬ ደስ ብሎኛል በቃ በጣም እንዴት ነው የሚባለው ከልክ በላይ የተደሰትኩትና ደስታ ሲበልጥብህ የሆነ ያደረገች ነገር ምንም አትለውም ምናምንና ትቼው የሆነ ሰዓት ላይ እሁድ ቀን በጠዋት ተነስታ ቤተክርስቲያን ምናምን እንሄዳለን ትመጣለች እኔ ጋር ታድራለች ምናምንና ጧት ሄደን ቤተክርስቲያን እንሄድበት ታይም ነውና ቅዳሜ ማታ ጀምራ አይ አልመጣም ምናምን አለች እዛ እሺ በቃ ምናምን ነገ ማገኘው ሰው አለኝ ቤተክርስቲያን ለመሄድ አይመቸኝም ምናምን አለችኝና እኔ ገባኝ ማገኘው ሰው አለኝ ማለት የፈለገችው የሆነ በግድ ነው የነገረችኝ ማለት ነው እሺ በቃ ምናምን ከዛ ስመለስ አንቺ ጋር መጣለው አለች እሺ ብያት ማታ 3 ሰዓት ላይ እኔ ጋር መጣች ልብሷን ይዛ ማለት ነው ማለት ነገ የምትቀይረው ልብስ ይሳመጣ ስትሄድ የምትቀይረው አዎ ለማንቺ ጋር የምታድረው በጣም ቤት የምትሄድበት ታይም በጣም ትንሽ ነው ስለ የሆነ ነገር ሲያስፈልጋት ቤተሰቦቿ ሲፈልጓት ምናምን ነው የምትሄደው ኦኬ እዛ በቃ እኔ ጋርም በዛ ሁኔታ እንደቀጠለ ሳለ እሷም መታ አድራ በጧቱ ተሽቀርቅራ ምናምን ስትወጣ እንደዚህ ሁላ ሲፈጠር አትነግረኝ እያወራችኝ አይደለም ነው ምልክ ከዛ ስትመለስ ምን ተፈጥሮ ነው ያዛን ያል ክሎዝ የነበራችሁ ብዙ ነገር የምታወሩ እዚህኛው ላይ ለምን አላቅ ግን እኔ በሰዓቱ ከመጠየቅ ይልቅ እሷን አለማስጨነቅኝ የመረጥኩት ምክንያቱም እንደነገርኩ ክለብ ትወጣለች ጭፈራ ቤቶች ትወጣለች ያ ሁላ ነገር እየቀረ ነው ገባ ከበፊቱ አንፃር በጣም እየመለሳት ነው እሱ ስለዚህ እንዴት ብዬ ልጠይቃት መለውጧን ወደሽዋል ወደድኩት እሱን የምፈልገው እሱን ነበር የጥሩ ጓደኛ ባህሪ የምፈልገው እሱን ነበርና ያው እንደነገርኩ የሆነ ትንሽ ነገር ያያውን ሰው እንደመደንገጥ ብያለሁ ነው ለሱ ማለት ነው ግን በቃ ጓደኛዬ ናት በጣም ደስ ብሎኛል ለነሱ አለመንገሯ ነበር በሰዓቱ እየደበረኝ የነበረው ማለት ነው ከዛ ሄዳ ስትመለስ ወደ 9 ሰዓት አካባቢ ነው የተመለሰችው 4 ሰዓት አካባቢ ወጣ ወደ 9 ሰዓት አካባቢ ተመለሰች ማለት ነውና ይሄ ኦልሞስት ያንኑ ጋፕ የቆየችው ከሱ ጋር ነበር ያገኘችው ወደ 8 ሰዓት አካባቢ ነው ወደ 8 ተኩል አካባቢ ነው 9 ሰዓት ተመለሰች ማለት ነው ስትጠብቀው ነበር የዛን ጊዜ ያክልና ስትመለስ ፊቷ ተቀያይሯል በቃ የሆነ እንዴት ነው ማታቀው ሰው የለም በቃ ያ የበፊቱ ንዴቷ ምናምን መጥቷል ምናምን ይስከን ያለችበት ነገር ጠፍቷል ምን ተፈጠረ አላቅም ከዛ ምንድነው ችግር አለ ብዬ በቃ አሁን ደፍሬ መጠየቅ ጀመርኩ ምክንያቱም
ልትመለስብኝ ነው ችግር አለ እንዴ ምንድነው አልነገርሽኝ የሚሄድሽበት ነገር አልተሳካም አሪፍ ነው ምናምን ብዬስጠቃ ደህና ነኝ ማውራት አልፈልግም ደህና ነኝ ምንም አልሆነም ሶኬ ምናምን ብላ ገባች ከዛ እኔ ምን ላስብ እችላለሁ እንዳልደውል ያ ሰው ባይሆንስ እኔ ጥርጣሬ እዛ ሰው ላይ ስላለ ጭንቅላቴ አላሰብኩኝም ከዛ ያው ስልክ ስለተለዋወጥን በነጋታው እኔ ጋር ልጁ ደወለ ኤርሚያስ ማለት ነው ከዛ ሲደውል በቃ ደነገጥኩኝና በቃ ማውራት ጀመረን እንዴት ነው ሰላም ነው ደህና ናችሁ ወይ አለን እግዚአብሔር ይመስገን ተጠፋፋና መደወል ይሆናል አይደል ከሷ ጋር አውርቶ እንደማያውቅ አይነት ሰው ከኔ ጋር ማውራት ጀመረ ማለት ነው ከዛ ለምን ምሳል ጋብስሽም አለኝ የሆነ ቀን እሺ እኔ በሄርኩትኝ በቀና ልብ ስለነሱም ጠይቃቸዋለሁ ምናምን ብዬ ነው ማለት ነው ሄርኩኝና እሺ ምንድነው ምናምን የበላን ምሳ እኔ ምን ተፈጥሮ ነው ምንድነው ምናምን ስለው በቃ ማለት የሆነ መጀመሪያ ሊነግረኝ አልፈለገም ነገሮቹ ምንድናቸው ምናምን ብሎ እያሰበ ነበር ማለት ብናገር እንዲፈጠራል ምናምን ያስታውቅበት ነበር ከዛ ይቅርታና እንዲ ማለት አልፈልግም ግን እኔ ጓደኛሽን ያወራኋት የነበረው አንቺ መስለሽ እና ስትመጣ እየጠበኩትና ያገኘሁት ነገር በጣም ይለያያል ያን ያህል ጊዜ ሲያወራት የሚያወራው አንቺ መስለሽዋል እኔ መስየው ነውና ወላሁላ በጣም ተናግሬያታለሁ አንቺ ልከሻት መስሎኝ ነበር ምናምን አለ ከዛ አንደኛ የሚያስዋሽ ነገር የለም እዚህ ነገር ካ ሁለተኛ ደግሞ የሆነ ትንሽ ቢሆን የሆነ የመመቸት ነገር አለ እኔካና አይ እሺ ነገሮችን እሱ ምን ይለኛል ካንቺ ጋር ያየሁሽ ቀን ነው የወደፊት ነገርን ያሰብኩትኝ ለወደፊት የምመኝሽ አይነት ሴት ነሽ እርጋታሽ አስተሳሰብሽ አወራርሽ ሰው ምትነቅፊ ሰው አይደለሽም ስለዚህ በቃ ተመችተሽኛልና እኔ ለዛ አዳማ ባወራችሁ ሰዓት ነው የገመገመው ባወራን ሰዓት ስለዚህ ተመችተሽ ነው ላውራሽ የሚያሰብኩትና በመሃል ይሄ ነገር ሀፕን አደረገ ከዛ በቃ የሷን ስልክ በኔ ስም ነው ሴቭ ያደረገው የኔን ሲም ደግሞ በሷ ስልክ ነው ሴቭ ያደረገው ማለት ነው ለዛ ነው የተዘበራረቀበት ግጭቱ የተፈጠረው ይሄ ነገር ተፈጠረ ማስተካከል ነበረብኝ አስተካከልኩትና መልስሽ ምንድነው አይነት ጥያቄ ነው የጠየቀኝ እና እኔ ነገሮችን በስርዓት ሆኜ ማሰብ ፈልጋለሁና እኔ ምንም አይነት እንደዚህ አይነት ነገር ውስጥ ገብቼ ስለማላቅ አሁን አልፈልግም ግን እስኪ አስቤ እነግራለሁ አልኩትኝ ማለት ነው እና በመሃል ከማውጣት ከማውረድ በቃ ብዙ ካሰብኩ በኋላ እሺ አልኩት ማለት ነው እሱ ምክንያቱም ግን አላወራሻትም በዚህ መሃል ልነግርህ ነው እሱን እሺ ካልኩት በኋላ ካወራም በኋላ ከሱ ጋር ከተግባባም በኋላ እንደዛ ሆኖ ለአንድ ሳምንት ምናምን አብረን ሆነ ግን ለኔ ቅሬታ ፈጠረብኝ ማለት ጓደኛዬ ናት እንደዚህ ብላት ማሳወቅ ይተበቅብኛል በያሰብኩኝ ማለት ነው ከዛ ጠራዋትና እቤትም ቀነሳለች እንደበፊቱ አይደለች ወደ አንቺ ማትመጣ ስራ ቦታ ግን ትገናኛላችሁ እንገናኛለን ማለት ለውጥ አላየሽባትም ለዝቤ ማለት ነገር የለም ሐሳብ ውስጥ መግባት ምናምን ነው ያየሁባት ማለት ነውና የልብ ጓደኛዬ ናት እንደነገርኩ ማንንም ማቀው ሰው የለም እኔ ብዙ ደሞ ችግሮቼን ፈተናዎቼን ምናምን አስወጥታኛለች እውነት ስነግረ በጣም ረድታኛለች የረዳችኝ ሰው ናትና ምን አልኩኝ ጠራኋትና እቤት እሁድ ቡና ፈላ ምናምን እየጠጣን ጓደኛ ያስኩኝ አልኳት ማለት ነው በማለት በቀጥታ ላለመናገር እንዲ ዳር አልኩና ጓደኛ ይዣለሁ ምናምን ስላት ምን አይነት ጓደኛ ማንን አውቀሻለች እውነትም ማንንም ማቀው ሰው የለም ከመስራ ቤት ነው ምናምን አልችኝ ያወራን አይ ኤርሚያስ ነው አልኳት ማለት ነው እንደዚህ አዳማ የተገናኘን አወራን እና ደግሞ ከሷ ጋር የተፈጠረውን እያንዳንዱ ነገር ነገርኳት አስረዳዋትኝ ማለት የተጎዳችም የወደደችውም አልመሰለኝም ሌላ የምትወደው ሰው ስለነበረ ያ ጓደኛዋ ቢጣሉም እንደምትወደው ስለማስብ ምናምን ያው አንዳንዴ ለመርሻ ብለ የምታደርግ ስለማውቃት የሆነ ሪል ፍቅር ማን መሰለኝ የተፈጠረውን እያንዳንዱ ነገር ነገርኳትኝ ማለት ነው ከዛ እያንዳንዱ ነገር ስነግራት ይሄ እንዴት ነው ቅር ያለው ሽታ አይደለም ደስ ይላል ምናምን አለች እኔ መደበቅ አልችልም ላንቺ ምንም ነገር ታውቂያለሽ ምናምን ብዬ ነገርኳትኝና ምን ያክል ጊዜ ሆናችሁ አንድ ሳምንት ብቻ ነው ያለ መናገር እንትን ያልኩትኝ አልኳት እዛ በቃ እንትን አለች
ደስ ይላል በቃ ይሁን አሪፍ ነው ምናምን ጥሩ ልጅ ነው ምናምን በከፊል ልብ ማለት ነው። ያ ነገር እኔ ጋር የሆነ ደስ ያላለኝ ነገር አለ። ግን ይሁን ብዬ አንዳንዴ የማታስተውላቸው ነገሮች አሉ ካለፈ በኋላ የምታስተውላቸው ነገሮችና ይሁን ብዬ እሺ ያልኳትኝ ማለት ነው። ከዛ በመሃል ደግሞ እናቴ በጣም ትታመማለች ማለት ነው። የሆነ ነገሮችን ቴስት ላለማድረግ በሰዓቱ ኤርሚም ነበረ እሷም ነበረች። በጣም አስታመምናት። የተወሰኑ ማድረግ ያለብን ነገሮች አደረግን። እናቴ ዳነች ማለት ነው። ከዛ ኤርሚ ምን አለኝ ነገሮቹ እናቴም በመሃል ክፍለ ሀገር ሄዳ ነበረ ከእናት ከአባቷ ጋር ለመኖር ማለት ነው። እና ተመልሳ ስትመጣ ነው ይሄ የአየር ለውጥ ይመስለኛል የታመመችው ማለት ነው። እና ማዘርም እየታመሙ ነው ምናምን። ስለዚህ እኔ ምንም አይነት ለቁም ነገር ስለማስብሽ ምንም አይነት ነገር ስለማልፈልግ ትዳር ለምን አንመሰርትም ማለት ሰርግ ደግሰን ማድረግ ያለብን። ከምን ያህል ጊዜ በኋላ ማለት ነው ይሄ? ከ2 ወር ከ3 ወር በኋላ። በጣም በዛ መካከል ውስጥ የ3 ዓመት የ4 ዓመት ፍቅረኛ ማቾች ነው የምንመስለው። ቅርርባችን መተሳሰባችን እንደነገርኩ በጣም መልካም ወጣት ነው። በጣም ማንኛውም ሴት አይታ በቃ የምትመኘው አይነት ሰው ነው። በቃ ልዝብ ነው ማለት ነው። ማንንም የሆነ ተናግሮ ሰው ማስቀየም አይፈልግም ምናምን ሁሉ ነገር ለኔ ተመችቶኛል፣ ኮንፈርት ሰጥቶኛል ማለት ነው። እና እዛ ለእናቴ ሳማክራት ይሻለችኝ ለእናቴም ለጓደኛዬም እኩል ነው የነገርኳቸው። ላገባ ነው አልኳቸው። ከዛ በቃ እንዴት ነው ገና ነው ማንንም አታውቂም ቢጎዳሽስ ማለት 4 ወር ማለት ላንቺ ትንሽ ነው ምናምን አለች። አታውቂም አንቺ የወንድን ጸባይ ምናምን አለች ጓደኛዬ ማለት ነው። አይኖ ረዳታለሁ ማለት ያሳለፈቻቸው ነገሮች ሊኖሩ ይችላሉ ምናምን ግን በመሃል በቃ ነገሮቹ ተፈጣጠኑብኝ። እሱም ቀለበት አሰረልኝ፣ ሽምግልና ላከ ምናምን ብቻ ወደ 8 ወር 7 ወር አካባቢ ላይ እኛ ተጋባን። ሰርግ ተደግሶ በተዋወቃችሁ በ8ኛ ወር አካባቢ ሁለታችሁ ሰርግ አደረግን ማለት ነውና ጓደኛሽ በዚህ ሞመንት ውስጥ ስሜቷ ምን ይመስል ነበር? መቼም ከሷ የቀረበ ጓደኛ የለሽም። ሰርግ ከነበረው ሚዜሽ ሆነች? አዎ ሆነች። ግን በመሃል ብዙ የሆነ ያለ መስማማቶች ነገር ነበሩ። እኔ ፕሮግራሚ እንዲደረግ የፈለኩት በቤተክርስቲያን ነበረ። ያንን ነገር ሳቀርብለት እሺ ነው ያለው እና እሷን በሰበቡ አድርጌ ንስሐ ማስገባት ፈልጌ ነበረ። ንስሐ ገብታ ምናምን የሆነ ለሳምንት ለ2 ሳምንት ጠፋችብኝ። ፕሮግራሙ እየተጧጧፈ ባለበት ታይም ለሳምንት ለ2 ሳምንት ጠፋችብኝ። እሷ ናት ያለችኝ ሰው ሌላ ሚዜም እሱም አንድ ሚዜ እኔም አንድ ሚዜ። ቀለል አድርጋችሁ ነበር? በጣም ቀለል ያለ ፕሮግራም ማለት ነው። ምክንያቱም ምንም አያስፈልግም ብለን ስለምናስብ ማለት ነው። ቤት መቀየር ይኖርብሃል፣ ነገሮችን እቃ መግዛት፣ የተለያዩ ነገሮች ማውጣት ስላለብህ ያ ሁሉ የቤተክርስቲያን ፕሮግራም ራሱ የሆነው በቤተሰቦቿ ነው። እና በቃ ነገሮቹ እንትን አሉ፣ ተስተካከሉልን። መጣች እሷም ተመልሳ ከጠፋችበት። ያው በሰዓቱ አንዳንድ የሆነ በጣም ነገር የሆነ ላይ የሆነ ትኩረት ቴስት የማታረጋቸው ነገሮች ስጠይቃት እንደዚህ ተፈጥሮ ነው ምናምን እንዲህ ማድረግ ነበረብኝ፣ ገዳም ሄጄ ለ2 ሳምንት መጠመቅ ነበረብኝ ምናምን ነው የምታቀርብልኝ ምክንያቶች ማለት ነውና በቃ እቀበለዋለሁ። ያ መቀየሯንም ነው የምታስበው። አንተም ይሄ ፕሮግራም እንዳይጓደል ነው። ብቻ በሰላም ሰርጎ አለፈ፣ ተጠናቀቀኝ፣ የህይወት ቀጠልም ማለት ነው። በመሃል ከጓደኛዬም ጋር ተራራቅን። አንቺ አካባቢ ቀየርሽ ካገባሽ በኋላ? አዎ አካባቢ ቀየርኩ። አንደኛ ሩቅ ሆነ፣ መስሪያ ቤትም ቀየርኩኝ። ለቀቅሽ ከነሱ ማባስ መስሪያ ቤት? በጣም በብዙ ነገር እየረዱኝ ስለሆነ ይሄ እንደ ውለታ መያዝ ጀመርኩኝና ነገሮቹ ለኔ ከበዱኝና ከዛ ረቀኩኝ። ኦልሞስት ከነሱ ከሷን ቤተሰቦች ጋር ከኔ ቤተሰብ ጋር ከሁሉም ተራራኩኝ ማለት ነው። ከእናቴም ተመልሳ ወደ ክፍለ ሀገር ሄደች፣ ያለው ነገር ተዘጋ ማለት ነው። እኔና እሱ ብቻ ቀረን። በመሃል በጣም ደስ የሚሉ የፍቅር ጊዜዎች አሳለፍን። መዝናናት ወዳለብን ቦታዎች ሄደን ተዝናናን። ሀገራችን ከባለቤቴ ጋር ስቴብል የሆነ ህይወት ስላለው እሱ ብዙም አልተንገጫገጭም ለመመስረት የሆነ ነገር ማለት ነውና ኦኬ። በኢኮኖሚካሊም ስቴብል ነበረ? አዎ። በመሃል ጓደኛህ መቼም ባንዴ አይደለም ሙሉ ነገር እርግፍ አይደለም አርገምት የምትተወው ማለት ነውና በመሃል ጓደኛዬ ጋር ስደውላት ወደ ክፍለ ሀገር ሄጃለሁ፣ ወደ እንደዚህ ሄጃለሁ፣ እንደዚህ ፊልም በቃ እሷም ይሄ ላለመገናኘት ነገሮችን አከረረችብኝ ማለት ነው።
ከዛ እኔም በቃ ኦኬ ይሄ አዲስ ህይወት ነው ከባል ጋር ነው ብዙ ነገር የምታሳልፈው በሚለው ከባለቤቴ ጋር ቆያው ከባለቤቴ ጋር ነገሮችን በጣም እንዴት ነው ለአንድ አመት ከተጋባን ነው ማለት ለአንድ አመት ከምናምን ያክል አብረን በሰላም ኖርም ማለት ነው ከዛ እቺ አንድ አመት ከምናምን የእርጋታ ጊዜ ነው ትዳርህን የምታጣጥምበት ጊዜ ነው የሆነ ነገር የምታደርግበት ጊዜ ነው አሁን ደግሞ ልጅ መውለድ የሚባል ነገር መጣ ወለድሽ አይ እንደዛ ሳይሆን ቢሆን ደስ ይላል ታችንን ታይም በደንብ ያጣጣምን ይመስለኛል አለኝ ስለዚህ ልጅ እንውለዳለን ከዛ እኔም ፍቃደኛ ነበርኩኝ በተደጋጋሚ ሙከራ ማድረግ ጀመረም ማለት ነው የልጅ መውለድ ግን ሊሳካልን አልቻለም በሰዓቱ ምን አይነት ችግር እንዳለ አልገባንም ነበር የተለያዩ ህክምናዎች ሞከርን የተለያዩ ነገሮች አደረግን በጣም ለረጅም ጊዜያት ሁለታችን በቃ የመውለድ ፍላጎት ላይ ስለሆነን በጣም ብዙ ነገር አደረገን በመጨረሻም እኔ መውለድ እንደማልችል ተደርጎ ተነገረም ማለት ነው በህክምና ተረጋገጠ ከዛ በኋላ ያለው ነገር በቃ ከዚህ በኋላ ምንም ብትሞክሩ አይሆንም ነው በቃ እሷ መውለዳችንም ካንተ ሳይሆን ከሷ ነው ችግሩ ተባለ በቃ ይሄ ማለት ለኔ ከባድ ነው ትዳር ብለ ህይወት መስረተ ከምትወደው ሰው ደግሞ የሆነ ፍሬ ያለ መስጠት ማለት ከባድ እና ለሱ በቃ ይሆና ያለው ስሜት ይከብድ ነበርና በልጅ ፍላጎት በጣም ይፈልግ ነበርና በቃ የሆነ ሰዓት ላይ በዛ ታይም ግን ጓደኛዬ ተመልሳ መጣለች እዚህ ጋር እንዲያጅልኝ እሺ ተመልካቾቻችን ይህ ዛጎል ሚዲያ ነው የዛጎል ሚዲያ ቤተሰቦች ይህን ሚዲያ ሰብስክራይብ በማድረግ አብራችሁ እንድትሆኑ እንጋብዛለን ታሪካችን አልተቋጨም እንቀጥላለን ላይክ ሼር እና ሰብስክራይብ እንዳይረሳ በዚህ ፕሮግራም እንዲቀርብ የምትፈልጉት ታሪክ ካላችሁ ከስር በመናስቀምጠው ስልክ ቁጥር ልታደርሱን ትችላላችሁ አሁን ወደ ባለ ታሪካችን እንመለሳለን እሺ እና በዚህ መሃል ጓደኛዬ መታለች ይልክ ምርመራውን ከመጨራረሳችን በፊት መጀመሪያ እየሞከረን ያለ ልጅ ለመውለድ መሃል ላይ መታለች እሷ ማለት ነው አንቺ ጋር እኔ ጋር መጣች እኔ ጋር ትመጣለች ትሄዳለች በጣም ነገሮችን አማክራታለሁ አሁንም ድጋሚ ጓደኝነታችን ተመለሰ እንደዚህ ልጅም ቢያለኝ እንዲያለኝ ምናምን ላታለሁ በመጨረሻ መረጃው ሲረጋገጥም እሷ ማጠገባችን ነበረች ማለት ነው ከዛ የህክምናውን ስትሄዱ ማብራችሁ ነበረች አብራን ነበረችና በቃ እንትን ተባለ አይ ነገሮችን መርሳት ነው ያለብሽ እግዚአብሔር በፈቀደ ሰዓት ይሆናል ምናምን አለች እሺ ብዬ እሱም ደግሞ እስከ ተወሰነ ሰዓት ላይ ማስጨነቅ አልፈለገም እኔን ማለት ነው እስከ ተወሰነ ጊዜያት ማስጨነቅ አልፈለገም ከትንሽ ከ3 ወር ከ4 ወር በኋላ የሆነ የመደባበር አይነት ነገር መጣነና እሱ መሃል ማለት ነው ሌላ ነገር ሳይኖር በዚሁ በልጅ ኬስ ምንም አይነት ነገር የለም ያቃቀረን ነገር ምንም የለም አይደለ እና በቃ የሆነ ፍላጎቱ በጣም እየጨመረ መጣ እኔ ደግሞ ማድረግ እንደማልችል ኦሬዲ አውቃለሁ መውለድ አልችልም በዛ ታይም ምን አልኩትኝ ወይ በቃ ወልደህ አምጣ ማሳደግ አያቅተንም በቃ ምንም አማራጭ ስለሌለኝ ወልደህ አምጣ እኔ እዚህ ጋር ማሳደግ አያቅተኝም ይሄ መጨረሻው ኦፕሽንሽ ሆኖ ማለት ነው ምርጫዬ ሆኖ ትዳርህን ላለመበተን የምታደርገው ነገር ነውና በዚህ ላይ ፋሚሊም ይጠብቃል የሱም ቤተሰቦች የኔም ቤተሰቦች አትወልዱም ነው ባህላችን ከበድ ይላል በጣም ከትዳር በኋላ ልጅ አለማግኘት ራሱን የቻለ ትልቅ ፈተና ነው በማህበረሰባችን በጣም እና በቃ እንትን አልኩኝ ወይ ከበደኝ እኔ በጣም በሰዓቱ ለእናቴ ያለውን ነገር ለማስረዳት ራሱ በጣም ከብዶኝ ነበር እሱም ለቤተሰቦቹ አሳወቀ በቃ ከዛ ቤተሰቡ ትንሽ ገፋፉት መሰለኝ ስለ በቃ ካልወለድክ ምኑን ትዳር ሆነ ትዳር እንዲህ አይደለም ምናምን መባል ተጀመረና እሱ እስኪሆነ ሰዓት በቃ በጣም እንከባከበኝ ነበር ከዛ እንደዛም የተደባበርንም የሆነ ትሪት ያደርገኝ ነበር ፍቅራችን ላለመቀነስ ይሞክር ነበር ከዛ ጓደኛዬ ኑ ፈታን በል ያለች መውጣት ጀመርን እኔ በፊት የማልወደውን መጠጥና መዝናናት አሁን ላይ በቃ ሱስ ያደረኩት ሄጄ ወጥቼ እዝናናለሁ ብቻዬን ልጠጣ እችላለሁ ምናምን አይነት ነገር ይሄ ልጅ መውለድ አለመቻልሽ የፈጠረው ዲፕሬሽን ነው እዛ ውስጥ እንድትገቢ በደንብ ስቲል ደግሞ ቤተሰብ ደግሞ የሚለውን ነገር መቼም ትሰማለህ ከትንሽ ቤተሰብ የሱ ቤተሰብ የሚለውን ሰማለሁ ምናምንና እሷን በጣም መመላለስ አበዛች እዛ ቤት በጣም እና የሆነ ሰዓት
እንትን አልኩኝ ሁለታችንም ወተን ነበርና በመሃል እሱ ደውሎ ተቀላቀለን ልንዝናና ማለት ነው አንቺና ጓደኛሽ ወጣችሁበት እሺ ክለብ ወተን ተዝናናን ጨፈርን አበድን ምናምን የስካር መንፈስ እንዳለ ሆኖ የሆነ ብዥታዎች አሉ የምታስተውሳቸው ነገሮች እዛ እኔ ትዝ የሚለኝ ምንድነው ሁለቱ እየተሳሳሙ ወደ መኝታ ቤት እንደገቡና እኔ ሶፋ ላይ እንደተኛው ትዝ የሚለኝ በብዥታ ማለት ነው ከመዝናናት በኋላ አንቺ ቤት ማለት ነው ይሄ ራሳችን ቤት ማለት ነው እና በቃ በሰዓቱ ለአንድ ሳምንት ያክል በጣም ከራሴ ጋር ተጣላሁ ስለክ ሆኗል አልሆነም የሚለው ጥያቄ ሆነብሽ አው ጥያቄ ሆነብኝ የሆነ ብዥታ ነው የሚታየኝ ገባ ጭንቅላቴ ውስጥ ብዥታ ነው ጥርት ያለ ነገር አልተቀመጠም እርግጠኛ ነኝ ግን በቃ ይሆናል አይደለ ደሞ ተጠራጠርኩት ራሴንም ሰክሬ ሊሆን ይችላል እንደዚህ ሊሆን ይችላል ወይ ማለት ነው ከዛ የሆነ ሰዓት ላይ በቃ አላል የምታያቸው ነገሮች እንዳለ በፊትም ፍላጎት እንደነበራት ስለማቅ ምናምን በቃ ይሆናል አይደለ የሆነ ውጪ ራቂ የሚል ነገር መጣኔ ማለት ነው ቤትሽን ጥለሽ ቤቴን ጥዬ ከስንት ጊዜ በኋላ ያገኘሁትን ደስታ ትቼ ተመልሼ ብቻ መኖር ጀመርኩ ማለት ነው ቤትሽን ጥለሽ ወጣሽ ቤቴን ጥዬ ወጣሁ አንደኛ ልጅ አለማግኘት ያሉት ነገሮች አሉ ያብዥታ አለ ሁሉም ነገር ነው ያስጠላኝ እንደው ግን እሷንም ለማውራት የሄድሽበት መንገድ የለም ማለት ብዥታው ለምሳሌ እንዳልሽው ነው የመጠጥ ስሜቴ ሊሆን ይችላል ብለሽ አስበሻል የሆነም ደግሞ እውነታው የምትገምጪው ነገር አለ የሷን ስሜት ታውቂዋለሽ የባለቤትሽም የልጅ ፍላጎት አለና እኔ እንደዚህ አይነት ስሜት እየተሰማኝ ነው እናንተ ግን አድርጋችሁታል ብለሽ ለመጠየቅ አልሞከርሽም ዳግማዊት አልሞከርኩኝ ማለት አንዳንዴ ባህሪም ያስፈልጋል አሁን እንደዛ ጠይቄ ባያደርጉት ለኔ ነው ጻጻቱ ገባ የሞራል ጥያቄ የሞራል ስለዚህ ራሴ በቃ መሸሽ መረጥኩኝ ማለት ነውና በይፋ ፍቅረኛ ማቾች ሆኑ እነሱ ደግሞ ጥለሽ አንቺ ስትወጪ በይፋ እዛው ቤት ውስጥ እና መታ ማስፈራራት ጀመረች በቃ ብትመጪ እንዲህ ብታደርጊ እንዲህ ብትሆኚ ምናምን ራፊ የሆነ እንዴት ነው እኔን ለመጫን በየርኩበት ሰው እንዳለ እንደሚያየኝ ማደርገውን እያንዳንዱ እንቅስቃሴዎችን እንደሚታይ ምናምን ነገረችኝ ማለት ነው አንቺ ያለሽበት ድረስ መጣ እዛ በቃ ነገሮቹ ከቤት የሆነ አስመስዬ እንደለቀኩ ነው ጥፋተኛ እንደሆንኩኝ ምናምን ግን ይታየኛል እነሱ ፍቅረኛ ማቾች እንደሆኑ ነው ማለት በቃ ያወቅኩ ነው የሚያደርጉትን ነገር ምናምን እሱም ያው ልጅ የመውለድ ፍላጎቱን ለማሳካት ሲል ነው ከዛ የሆነ ታይም ላይ በቃ የጥሞና ጊዜ ትፈልጋለ መስሪያ ቤት ደግሞ አብረው የሚሰሩ የሆኑ የተወሰነ ጓደኞች ማፍራት ጀመርኩኝ ሁኔታው እየተቀያየረ መጣ የሃይ ነበረኝ ለዘብተኝነት ጠፋ ስራ ላይ ቀዘቅ በጣም ብዙ ነገርና አንድ ቀረብ የሚለኝ ጓደኛዬ በቅርቡ ገዳም አዘጋጅተናል ለምን አንሄድም ጉዞ የመንፈሳዊ ጉዞ እና እኔ አዋጣልሻለሁ በሰዓቱ ምንም አይነት ብር እንደሌለኝ ሁሉ አስታውቃለሁ በጣም ይሄ ራሴን ጥዬ ነበር ማለት ነው እዛ ችግር የለም እንሄዳለን ሄድን በሰዓቱ ማልጠብቃቸውን አይነት ክስተቶች ተከሰቱ ማለት ነው የት ጸበል ባለበት ታይም እዛ ሄዳችሁበት ገዳም የሄድንበት ገዳም እኔ መንፈስ ኖሮብኝ መለፍለፍ ጀመርኩ ማለት ነው መስለፈልፍም አሰርተንባት ነው ልጅ እንዳትወልድ አሰርችባት ነው እሷ የሷን ስም ጠቅሶ የጓደኛዬን ማለት ነው የሷን ስም ጠቅሶ ድረስ ሄዳ ማለት ነው እሱ ላይም ደግሞ ፍቅረኛዬ ላይ ደግሞ በቃ እንዳይታየው የሆነ ነገሮችን እንዳያስተውል ልጅ መውለድ ላይ ብቻ ፎከስ እንዲያደርግ በቃ የሁለታችን ነገር የመለያየት ነገር ማለት ነው ከዛ ተነቃለህ ማለት እኔ በዚህ ልክ ሄዳ ማለት ነው በዚህ ልክ ሄዳ ከሁሉም ነገሮች በኋላ ከተጠመኩ በኋላ ነገሮች ሆነ ተረጋጋለህና እስከረጋጋ ድረስ የሆነ ሙሉ 7 እንኳን እስከጨርስ ድረስ ምንም ነገር አላውቅም ወጣ ከዛ በኋላ ቪዲዮ ይዘው ነበር ጓደኞች ቪዲዮ ነው የጉዞ አብረው ሄዱት ማለት ቪዲዮ ነው ዛንቺ ተጠመቀ የነበረውን በሙሉ በቃ ማለት ማመን አቅቷቸው ነው ምክንያቱም አትለየም ካፌ እኔ ሲሄድም ስመጣምና ደግሞ ቤተሰቦቿ በጣም ለኔ ብዙ ነገር አድርገዋል እሷም ለኔ ብዙ ነገር አድርጋለች በቃ ማጠብቀው አይነት ሰው የለም ከናቴ በታች በቃ እንደ እህቴ ናት ለኔ ከዛ
ቪዲዮን ሲያሳዩኝ አበድኩ። በቃ አበድኩ ማለት የማጠብቀው ሰው ነው የኔ የምትለው ሰው ነው የኔ እያንዳንዱ ነገሮች ፕላኔ ከሷ ጋር ነው ገባ ይሄ ማርጀት የሚባለው ነገር ከባሌ ጋር ሳይሆን ከሷ ጋር ነው ሄጄ በቃ አዲስ አበባ እንደሄድኩኝ እሷን ማነቅ ቀጥታ ነገሮችን እሷ ላይ እና ቤተሰብ መጣ ከክፍለ ሀገር እናቴም ነገሮች በጣም ተስተካክለውላት እዚህ መኖር ጀመረች በጣም አዩ ሁኔታዬ ብቸኛ ልጅ ነሽ ለእናትሽ አዎ ብቸኛ ልጅ ነኝና አባቴ በውትድርና ነው የሞተው ለዛ ነው ብቸኛ ልጅ ሆንኩኝና በቃ በጣም እንትናለች እሷን አስጨነኳትኝ ሄጄ እንዴት አድርጋለሽ እንዲህ አይነት ነገር አለ ቪዲዮ አሁንም የቪዲዮ ማስረጃ አለኝ ነገራችን ላይና እንደዚህ ያለ ቪዲዮ አለ ምናምን ያበጥኩኝ በቃ ለያዝ ለገናጅ አስቸገርኩኝ ማለት ነው እዛ እንደምንም ተብሎ አረጋግታውኝ እነዛ ይሄን ስታደርጊ እሱ ነበር አጠገቧ አልነበረም እሷም ብቻ ነው ጠየቅኩት ከዛ በቃ አልገባሽም አንቺ ምንም አይነት ነገር አልገባሽም እኔ ለሱ ልጅ ለመውለድ ብቻ ነው አብሬው ያለሁት እንደማልወደው ታውቂያለሽ ምናምን አይነት ነገሮች ላይ ነገራችን አንቺ ያንቺን ጎዶሎ ልታጎላው ማለት ነው ለሱ ልጅ ስላጣ እኔ ልጅ ልሰጠው ነው እንጂ ወደ ጭራሽ ፈልጊያለሁ ማለችኝና በዛ ነገር መሃል ማለት ነው ይሄ አንድ ሳምንት ባልቆየ ጊዜ ውስጥ እሷ ወደ ክፍለ ሀገር ሄደች እንደዛ ተጨቃጭቀን ከሁለት ቀን በኋላ ክፍለ ሀገር ሄደች እኔ አንድ ሳምንት ባልቆየ ጊዜ ውስጥ መልሼ ብዥታ ሆንኩኝ ማለት ነው ራሴን ሳትኩኝ እሷ ከሄደች በኋላ ራሴን ሳትኩኝ ስለ ዲቴይል እሷ ጥሩ ሰው እንደሆነች እንደበፊት ማሰብ ጀመርሽ እንደበፊት ኦኬ እንደዛ በልህ የመጣሽበትን ነገር ሁሉ ረሳሽ እርግፍ አድርጌ ቤተሰብ እዚህ እናቴ በጣም ተጨንቃለች ገባክ ምክንያቱም ታውቃታለች የምታውቀው ነገር ነው ቪዲዮ አለ መቼም የምደብቀው ነገር የለም ሁሉ ነገር እናቴ ታውቃለች ክስ ንይር ተባለ ምናምን ተባለ ማለት ነው ቤተሰብ በጣም ሁሉም ተናዶ እንደዛ ሲል እኔ ማረጋጋት ጀመርኩ ቤተሰቦች ይፈጠራል ተወደዋለች ለዛ ነው በዛ ላይ ደግሞ እኔ መውለድ እንደማልችል ታውቃላችሁ በዚህ ሁሉ መሃል እኔ እና እሱ የመታየት እድላችን ዝቅተኛ አይቼው አላውቅም ስለሸሸሽ ነው እሱም ስለማይፈልግ አይደለም አላውቅም ይሄ ውስጡ ያለውን ነገር አላውቅም ተነጋግረን እኔ ነኝ ጥዬ ሄድኩኝ አይደለም ከዛ በቃ እንትን ሆነ ምንድነው ከመስሪያ ቤት ስራ ወጥቼ ተቀመጥኩኝ ማለት ነው ለሆነ ጊዜያት ያክል ስታልፍ እሷን ነው ማየት የምፈልገው በቃ እሷን የሚናገርብኝን ሰው መስማት አልፈልግም ጓደኛዬ አንቺ ራስሽ ስለሷ ተከራካሪዎች ሊከሱ የነበሩትን እንትን ከለከልኩኝ ሁሉም የያዙትን ቪዲዮ ያያዝሽው ቪዲዮ ሁሉም ጋር ጠፋሁና እኔ ጋር ብቻ ቀር የሁሉንም ስልክ ተቀብዬ አጥፍቼ እኔ ጋር ብቻ ቀር እናቴን አሳመንኳት እንዴት እንዳሳመንኳት ሁላ እናቴን አሳመንኳት ሁሉ ነገር አለቀ ማለት ነው ከዛ ምን መስራት ጀመርኩኝ እኔ ፓርኪንግ መስራት ጀመርኩ እንዴ ከስራሽ ወጥተሽ ፓርኪንግ መስራት የሆነ ሰዓት ላይ ራሴን ማለት የሆነ ስታስተውለው ራስን የለም የሆነ በቃ እኔ በቃ ራሴን አላቅም ማለት እችላለሁ ምክንያቱም ከትልቅ ቦታ ተነስቼ ነው ወደታች ወረድኩኝና የሆነ ሰዓት ላይ ራሴን ሳስተውለው ፓርኪንግ እየሰራሁ ነው ምናምን ምናምን የሆነ የሚሰማ ነገር የለም ከዛ እንዴት ሆነ ደግሞ መጣ የመኪና ፓርኪንግ መንገድ ላይ ከዛ እንዴት ይሄን ነገር አመጣሁት እንዴት ሆነ መጣ በቃ ከራሴ ጋር ውዝግቡ ሲፈጠር ድጋሚ እናቴ ነይ ገዳም መሄድ አለብን ብላ ገዳም ወሰደችኝ ማለት ነው በድጋሚ በዚህ ሁላ ነገር ውስጥ መሃል ተመልሼ ወደ ገዳም ሄድኩኝ ማለት ነው እና ከእናትሽ ጋር ከእናቴ ጋር እንደነገርኩ እኔ እዚህ ጋር ማስታውሰው ነገር ብዥታዎች ናቸው ለሷ ጥሩ አመለካከት እንዳለኝ በቃ ኦሬዲ የበፊት ህይወቴ ቀጠለ እንደማለት ነውና ወርጄ ስራ መስራቴ ምናምን ማየው በቃ እንዴት ብዬ ላስረዳ ያ ነገር መጣብኝ እና የሆነ እንደማበድ አይነት ነገር ስል ቤተሰብ ይዞኝ ገዳም ሄደ እናቴ ይዘኝ ገዳም ሄደች በዛም ድጋሚ ለፈለፍኩኝ ስለፈልፍ ተመልሳ እንዳሰራችብኝ ራሷ እሺ መጥቼ እሷን ላንቃት ስሞክር ተመልሳ እንዳልናገራት እንዳልጠይቃት እንዳሰራችብኝ በቃ ሁሉም ነገር እንዲጠፋብኝ ለሷ መልካም እንደሆን
ቤተሰቦችን እንዳሳምን ያለው እዛ ጋር ስሟን ያለውን ነገር ለመቀየር እንደሞከረች ማለት ነው። መቼም ከእናት በላይ የምታምነው ነገር የለም። እንደዛ ሆኜ ስነሳ በነገራችን ላይ በጣም ነው ከሰውነት ተራ የወጣሁት። እንደውም አሁን እየተመለስኩኝ ነው ትንሽና በጣም ተውሳቁኝ ነበር። እናቴ እንዲህ ነው ጓደኛሽ አትሆንሽ ብላ ድጋሚ ነገረችኝ ማለት ነው። አሁን ግን ተናድጄ አይደለም የመጣሁት። ለምን ይሄ ጥያቄ የለም። ለምን ምክንያት አለሽ ወይ? ያ አጋጣሚ እወደዋለሁ ማለት ትችል ነበረ ስነግራት ማለት ነው። ስለ እኔ ሞር ፍቅር ውስጥ አልገባም ወይ ደግሞ ሰው ወደልችበት ሀገር ልጠፋ እችል ነበር። የሆነ እንዴት ብዬ ላስረዳ? የቀረው ይቅር ብለህ ነገሮችን ተወስን ነበርና ለምን ብዬ ልመጣ ድጋሚ ወደ አዲስ አበባ እናቴ ወደ ክፍለ ሀገር ስትለኝ አይሆንም እኔ ተፈልሼ ጥያቄ አለኝ እዚህ ብዬ መጣሁ ማለት ነው። እና ጥያቄሽን ለሷ ልታቀርብ ምን ነው ልላት። ምክንያቱም ከሷ ሌላ የምቀርበው ሰው አልነበረኝም፣ ከሷ ሌላ ማምነው ሰው አልነበረኝም። እና ለምን ብዬ መጣሁኝ ማለት ነው። ስመጣ ግን ማንንም ማግኘት አልቻልኩም። እሱንም እሷንም ማለት አካባቢያቸው ላይ የሉም። የተከራየውን እንግዲህ የሚኖሩት የኛ ቤት የነበረበት ቤት ነው። እዛም የሉም። እሱ የሚሰራበት መስሪያ ቤት የለም። እሷም የነሱም ድርጅት ላይ የለችም። ቤተሰቦቿም ካገኙት እንደቆዩና እርጉዝ እያለች እንደተለያዩ ነው የነገረው። አረገዘች? ለሱ ጸንሳለታለች። እና በድጋሚ ሌላ ስብራት ማለት ነው። መጥቼ ማጣኋቸው። ቢያንስ ምክንያት ልጠይቅ ደግሞ እሱ አውቆ ቢሆንስ ይሄ ነገር እየተደረገብኝ ያለው እሱ ያውቃል ይሄን ነገር ፍቃደኛ ነው እኔ ላይ እንደዚህ አይነት ነገር ሲደረግ የሚለው ነገር ጭንቅላቴ ላይ በጣም ግን ዳግማዊት በዚህ አጋጣሚ እንደው መቼም እኛ ውሳኔ ሰጪ መሆን አንችልም። ባንቺ ላይ ይሄን ያህል ከተደረገ ባለቤትሽ ኤርሚያስ በዚህ የመናፍስት ስራ አለመያዙንም ምንም እናረጋግጥበት ነገር የለም። ሜቢ አግኝተሽው ቢሆን ወደ ጸበልም ወደ ምንም እንዲሄድ ማድረግ ትችይና እውነታው ሊታወቅ ይችላል። አንዳንዴ የምንያዝበት መንገድ ስለማይታወቅ ነው የምልሽ። ያው መንፈሳዊነት ኖሮኝ አይደለም የምንልሽ፣ ግን አሁን አንቺ ከምትነግሪኝ ተደጋጋሚ ስራ አንፃር ልጁም ሊያዝ የሚችልበት እድል ይኖራል። እንደነገርኩ መጀመሪያ አካባቢ እኮ የመጀመሪያው ስራ ላይ ልጅ መውለድ ብቻ ፎከስ እንዲያደርግ እኮ እሱም ላይ እኮ ብለዋል፣ በእኔ እኮ ለፍልፈዋል። ግን በቃ ግራ ገባኝ ነው። ይሄንንም አልነገርሽውም? ምክንያቱም ጭራሽ ወዲያው ተቀየርሽ። ወዲያው በአንድ ሳምንት ነው እንትን ያልኩትኝና ነገሮቹ እንደዛ ሆኖ አሁን ስመጣ ደግሞ እነሱን አጣ። ያው እዚህም እናንተ ጋርም የመጣውትኝ በቃ አፋልጉኝ ብቻ ሳይሆን ሰው ከኔ ህይወት ከተማረ ከኔ ነገር ከተማረ እና ደግሞ በቃ ያሉበትን ባቅ ብጠይቃት የለም በቃ ይሄ የውስጥ ሰላም ውስጤ ሰላም እንዲያገኝ ምናልባት እኔ ባላወቀ መልኩ ያደረኩት ነገር ካለ እዚህም የጠቀመኝ ጓደኛዬ ነው። ትንሽ እኔ ሚዲያ ላይ የማይ አይነት ሰው አይደለሁኝም፣ ግን ጓደኛዬ እነሱ ጋር የኛ ተከታታዮች እና ብቻ ለዛ ነው የመጣሁት። እንግዲህ ታሪክሽን አይደለም ለሌላው ተመልካች እኔ እንደ አቅራቢ ከብዶኛል ማለት በተደጋጋሚ የደረሰብሽ ነገር፣ በዛ ላይ እልህሽንም ትተሽ ለይቅርታ ወይም ደግሞ ለምን የሚል ጥያቄሽን ይዘሽ በመጣሽበት ሰዓት ልታገኛቸው አልቻልሽም እና እንደ መጨረሻ ግን ከጓደኝነት አንጻር ከቤተሰባዊነት አንጻር ለተመልካቾቻችን ምን ትያለሽ? እኔ እንግዲህ ማለት የምፈልገው ነገር ማለት ሁሉም ሰው አንድ ነው ማለት ትንሽ ይከብደኛል፣ ግን ምን ጊዜም የትም ቦታ አሁን የትም መስመር ሂድ እንደ ቤተሰብ የሚሆንልክ የለም። ቅድሚያ ቤተሰብ ማለት የሆነ ሰዓት ላይ ጓደኛዬ ይበልጣል ትላለህ። ኧረ እኔ ይሄ ሁሉ ነገር እያሳለፈችልኝ ከእናቴ እሷ ትበልጣለች ምልበት ታይም አለ፣ ምልበት የነበረበት ጊዜ አለ። ግን ያ ሁላ ስህተት እንደሆነ ብትወርቅም ብትነሳም ከፍ ብትልም ዝቅ ብትልም ቤተሰብ ብቻ እንደሆነ የመጀመሪያ በቃ ይሄ ነውና ምን የቀረብነው ሰው ማን ነው፣ ህይወታችንን አሳልፈን የምንነግረው ሰው ማን ነው የሚለውን ነገር ማየት ይጠበቅብናል። እኛ ሰዎች በባህሪያችን ማለት አንዳንዴ እኛም ክፋት አለብን እኮ። አንተም ለጓደኛ ሳታውቀው ክፋት ልታረግ ትችላለህ። ግን ምን እያሰራሁ ነው? እኔስ ጥሩ ነኝ ለዛ ሰው ወይስ እነሱ እኔ ጋር ምን እያደረጉ ነው የሚለውን ነገር ማየት ያስፈልጋል ብዬ አስባለሁ። እንግዲህ ዳግማዊት ከታሪክሽ በመነሳት መቼም ጓደኛሽ በሶሻል ሚዲያ ይህንን ነገር በምንለቅበት ጊዜ ልታየው ትችላለች። የቀድሞ ባለቤትሽም ይህንን ታሪክ ሊያየው ይችላል።
የትኛውም አይነት ምላሽ ካላችሁ ሌሎች የስነ ልቦና ባለሙያዎችም ይሄንን የሚያዩ አንቺን ማማከር የሚፈልጉ በእኛ ሚዲያ በኩል ከቀረቡ ልናገናኝሽ ዝግጁ ነን። የዛጎል ሚዲያ ተከታታዮች ዛሬ ባለታሪካችን ዳግማዊት እንደተረከችልን ጓደኛዋ የራሷ ጓደኛ የምትወደውን ሰው ነጥቃ እስከ ማርገዝ ደርሳለች። በተደጋጋሚም እሷን የሚያሳጡ ነገሮችን ስትሰራ እንደቆየች ከፕሮግራሙ ተረድታችኋል። እንግዲህ ሁሉም ወደዚህ ሚዲያ የሚመጡ ሰዎች የሚያቀርቡልን ታሪክ ለሌሎቻችን መማሪያ እንደሆነ ነውና እስኪ እናንተም ለባለታሪካችን የሚሰማችሁን አጠገባችሁ ያለፉ ታሪኮችን የጓደኝነት ታሪኮቻችንን በአስተያየት መስጫ ሳጥኑ ላይ ልትጽፉላቸው ትችላላችሁ። ተመልካቾቻችን የዛጎል ሚዲያ የዛሬ ዝግጅት ይህንን ይመስል ነበር። ተመልካቾች ሁሌም እንደምንለው ሼር፣ ላይክ፣ ሰብስክራይብ በማድረግ ተከታተሉን። የዛሬውን በዚያው አበቃል። አቅራቢ እኔ ዋለልኝ ገሰሰ ነበርኩኝ። ዛጎል ሚዲያ የሁላችሁም መተንፈሻ ነው። ከስር በምናስቀምጠው ስልክ ያላችሁን አስተያየት፣ ሌሎች የሚቀርቡ ታሪኮችም ካሏችሁ እኛ ሁልጊዜም በራችን ክፍት ነው። በዚህ ታሪክ ላይ ስማቸው የተጠቀሰ ሰዎችም ወደዚህ ሚዲያ አቀርባችሁ የራሳችን ምላሽ አለን፣ የራሳችን እውነት አለን የምትሉትን ለማስተናገድ በራችን ክፍት ነው። የዛሬውን አበቃል። እናመሰግናለን። በቸር ያገናኘን።